የባርኮት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ የምንሰራው ሳንዱሽ ነው እና የሚያስፈልገን ግብአት ዶሮ አለ ተደርድጃጅ ወይ እንደዚህ ቆራርጬዋለሁ ማለት ነው። ከዛ የሚያስፈልገን ቅመም ደግሞ ማንኛውም ቤት ያለው ቅመም መጠቀም ትችላላችሁ። እዚህ ጋር የተፈጨ ሽንኩርትና ዝንጅብል አለኝ። እዚህ ጋር ኬሪ ፓውደር አለኝ። እዚህ ጋር ከሙን አለኝ። ትንሽ ነው የሚደረገው ከሙን። እዚህ ጋር ደግሞ ሚስክ ቅመም አለኝ። ይሄም ሚክስ ቅመም ነው። እዚህ ጋር ፍልፍል አስዋት አለኝ። እዚህ ጋር ከዝባራና ሽፍ አለኝ። እዚህ ጋር ጨው ማለት ነው ምልህ እንደምትፈልጉት። እዚህ ጋር ደግሞ ግማሽ ስኒ ሎሚ አለኝ። እዚህ ጋር ደግሞ እርጎ አለኝ። 2 ትልልቅ ማንካ እርጎ አለኝ። ከዛ አንድ ላይ እንጨምረዋለን። ሁሉንም ቅመሙን እንጨምርና እንደዚህ ሚክስ እናደርገዋለን ማለት ነው። ሎሚውንም እንጨምረዋለን። ቆንጆ ነው የሚሆነው። እኔ ተብለን ወይ ማርኔት አድርገን እናስቀምጠዋለን ማለት ነው። ለግማሽ ቀን ለግማሽ ሰዓት እንደ እየፈለጋችሁ እንደዚህ ማርኔት ታደርጉትና ታስቀምጡላችሁ። በኋላ ሲሰራ ማለት ሽንኩርት ብቻ ነው የምጨምረው፣ ቅመም አልጨምርም፣ ምንም ነገር አልጨምርም። ሽንኩርት ጨምሬ ጥብስ አደርገዋለሁኝ። እዛ የተዘጋጀ ሳንዱሽ ቂጣ አለኝ፣ አብረን እንሰራለን ማለት ነው። በቃ እንደዚህ አድርጌ ሚክስ አድርጌው አስቀምጠዋለሁኝ። አሁን ምሳ ሰዓት ላይ ለራት ነው የምሰራው። እንደዚህ አስተካክዬ አስቀምጠውና በኋላ ደግሞ ስሰራ አብረን እናያለን ማለት ነው። እና ውዶችዬ ላይክ አድርጉኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የተለያዩ ነገሮችን አብረን እንሰራለን። ከዛ ይሄን አስቀምጨው ከትንሽ ጊዜ በኋላ ከፍሪጅ አድርጌ አስቀምጨው ድጋሜ እንገናኛለን። ሰላም ነው፣ በድጋሚ መተናል። ዶሮአችንን ከ3 ሰዓት በላይ ነው እንደዚህ ማርኔት አድርገን ተብለን ያስቀመጥነው። እንደዚህ ሆኖልናል። አሁን የሚያስፈልገን ምንም አይነት ቅመም አንጠቀምም። ሽንኩርቴ እንደዚህ ሸሪ መሪ ቆርጫለሁ። እዚህ ጋር ዘይት አግያለሁ ማለት ነው። ከዛ ከዘይቴ ላይ እንደዚህ ሽንኩርቴን ጨምራለሁ። እንደዚህ አድርጌ ሽንኩርቴን ጥብስ አደርገዋለሁ ቡኒ እስከሚሆን ድረስ። ከዛ በኋላ ዶሮዬን ጨምራለሁ ማለት ነው። ይሄ ዶሮ ብዙ ቅመም አያስፈልገውም። የቅመሙን መጠን ይሄን ያህል ብዬ ስላልነገርኳችሁ ትንሽ የሩብ ማንካ ነው የምትጨምሩት፣ ሩብ የሻይ ማንካ ከሁሉም ከቤት ካለው ቅመም ማለት ነው። እና አሁን ቅመም አያስፈልገኝም። እዚህ ጋር ቺፕስ አለኝ ለሳንዱሹ የሚሆን ቺፕሴንም ጠብሼ ሽንኩርቴን አብስዬ ተመልሰን እንገናኛለን ማለት ነው። ውዶች ሽንኩርቴ እንደዚህ ቡኒ እስከሚሆን ድረስ ጥብስ አድርጌዋለሁኝ። አሁን ዶሮውን እንጨምራለን ማለት ነው። ዶሮ ምንም ቅመም አልጨምርም ከአሁን በኋላ ቅድም ስላደረኩበት ቅመም አታብዙሽ። እንደዚህ አድርጌ አዋህደዋለሁኝ። ውሃውን እስኪመጥ ድረስ ጥብስ አድርጌው አወጣዋለሁ ማለት ነው። ቅመም ራሱ ምናምን ስላለው ሎሚ ስላለው በጣም ነው የሚጣፍጠው። ያኔ ስጋው ቶሎ ነው የሚበስለው ማርኔት ተደርጎ ስለቆየ ማለት ነው። እንደዚህ እያደረኩኝ እሳቱን በደንብ ሳልቀንሰው ሚዲየም በመሆነ እሳት ውሃው መጥጥ እስከሚል ድረስ አብስዬው ሳለኝ ከዚህ ላይ ድንችን እየጠበስኩኝ ነው ለሳንዱሽ የሚሆነኝም ማለት ነው። ከዛ መጨረሻ ላይ ተመልሰን እንገናኛለን ማለት ነው። ይኸውላችሁ የኔ ተወዳጆች እንደዚህ ነው። እንደዚህ ውሃ ይላልና ውሃው ምጥጥ እስከሚያደርግ ነው ጥብስ የማደርገው። ምንም አይነት ቅመም አልጨምርበትም እና በጣም ነው የሚጣፍጠው። ዶሮ ስጋ ስለሆነ ቶሎ ነው የሚበስለው ደግሞ ማርኔትን ስለተደረገ እና ይሄ ውሃው ምጥጥ እስከሚል ድረስ እንተረውና በስለውና እንገናኛለን። እዚህ ጋርም ያው ጥብሳችንን እየሰራን ነው ሳንዱሽ የሚሆነንም ማለት ነው። ቆንጆ የሚጣፍጥ ሳንዱሽ እንሰራለን። ወደዚህ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እሺ። ይሄ ውዶችዬ እንደዚህ ውሃውን መጥጥ እስከሚያደርግ ድረስ ነው የጠበስኩት። ምንም አይነት ውሃ የለውም፣ ድርቅ ማለት የለበትም ለሳንዱሽ ስለሆነ ማለት ነው። እና ከዛ ሶስ እንሰራለን አብረን። ቂጣውንም እንዴት እንደምንጠቀልል እናያለን። በቃ እንደዚህ ብሎ አልቋን። ጨውን መቅመስ ትችላላችሁ እንደየፍላጎታችሁ ማለት ነው። ግን ከዚህ በላይ መድረቅ የለበትም። ውሃው ምጥጥ እስኪል ድረስ ነው። ዶሮ ማርኔት የተዘጋጀ ስለሆነ ብዙ ሰዓት አይፈጅባችሁም፣ ቶሎ ነው የሚበስለውና ከዛ ሶስ እንሰራለን አብረን። እንዴት እንደሚጠቀለልም አብረን እንሰራለን ማለት ነው።
አሁን ደግሞ ሶስን እንሰራለን። ማረገ 2 ማንካ ማዮኔዝ እንደየቤታችሁ እንደምትፈልጉት አድርጋችሁ ስሩ። 2 ማንካ ነው የጨመርኩት። ከዛ ደግሞ ጅቡን እንጨምራለን። ቺዝ ማለት ነው። እንደ ፍላጎታችሁ ከፈለጋችሁ ጨምሩ። ትንሽ ነው የምጨምረው ተቅሪበን 1-2 ማንካ ነው። ከዛ ደግሞ ይሄ ሳንድዊች ሶስ አለኝ ይሄ ማለት ነው። ከዛ ያንም እጨምራለሁ ትንሽ እንደየ በግምት 2 ማንካ ምናምን የሚሆን። ከዛ ይሄም ካቸብ አለኝ ይሄንም 2 ማንካ የሚሆን አንድ ላይ እንቀላቅልና ሚክስ እናደርገዋለን ሶሱን። ይሄን ቂጣውን እየቀባን ዶሮውን እያደረግን ድንቹን የጠበስነውን እየጨመርን እንደዚህ አድርገን ሚክስ እናደርግና ይሄ ለቂጣው ላይ የምንቀባው ነው። ከዛ እንጠቀልላለን ማለት ነው። ሰላም ልጆች፣ እንደዚህ መተናል። ቂጣው ይሄ ነው። በጥቁርም አለ በነጭም አለ እንደየፍላጎታችሁ ማለት ነው። የተዘጋጀው ነው። እዚህ ጋር ሶሳችን አለ፣ እዚህ ጋር ድንቻችን አለ፣ እዚህ ጋር ዶሮ አለ፣ እዚህ ጋር ሰላጣ አለ ማለት ነው። እንደዚህ እየቀባ ነው። ከዛ ዶሮ እናደርጋለን ነው። የቀባነው ላይ እንደዚህ ዶሮውን አድርገን ከዛ ከሰላጣውን ትንሽ እናደርጋለን፣ ከችብሱም እንደዚህ እናደርጋለን። እንደዚህ አድርገን እንጠቀልላለን ማለት ነው። እንደዚህ አድርገን ጠቅልለን ውስጥ እናደርገዋለን ማለት ነው። የተቀለለ እንዲናረግና ጠቅልለን ስንጨርስ እንገናኛለን። ይሄ ውዶች እንደዚህ ጠቅልለን ጨርሰናል። ከዛ እዚህ ጋር ቶስተር አለኝ። ግሏን የጋለ ነው። እንደዚህ አድርጌ እንደዚህ እያደረኩኝ ከዚህ በላይ እንደዚህ አድርጌ እንገናኛለን። ጨርሼ እንገናኛለን ማለት ነው። ከሁለት ነው የቆረጥኩት እና በቡኒውም ቂጣ በዚህ በነጩም ቂጣ መስራት ይቻላል እንደየፍላጎታችሁ። እና ላይክ፣ ሼር፣ ሰብስክራይብ አድርጉ ልጆችዬ። ስለምታበረታቱኝ አመሰግናለሁ። አዲስ ጀማሪ ስለሆንኩኝ ማስተካከል ያለብኝን ኮሜንት አድርጉኝ፣ አስተካክላለሁኝ። እና በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩኝ። በጣም ነው የማመሰግነው። ቴንኪው